ሌላ ሰው በምህረት ደበበ ገብረ ጻዲቅ ክፍል 10ን ይዘን መጥተናል። ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። ሚስጥር ሰኞ፣ ረቡዕና አርብ ለግማሽ ቀን ብቻ ነው ክሊኒክ የምትገባው። በቀሩት ቀናት ሌሎች የቤተሰብ ቢዝነሶችን ትከታተላለች። በጥቂት ወራት ውስጥ ያላት ጊዜ ሁሉ በምክር ፈላጊ ደንበኞች የተሞላ ስለሆነ አንዳንድ ጊዜ ለማምሸትም ትገደዳለች። በጠዋት ቢሮዋ ገብታ ለዕለቱ የምታያቸውን ሰዎች የግል መዝገብ ማገላበጥ ጀመረች። እንደለመደችው ጆሮዋ ላይ ማዳመጫዋን ሰክታ ከምትሰማው ሙዚቃ ጋር ጭንቅላቷንና ትከሻዋን እያወዛወዘች አልፎ አልፎ በመስኮት ወደ ውጭ እያየች በሐሳብ ወጣ ገባ ስትል ቆየች። የመዝገብ ቤትና የቀጠሮ ክፍል ሰራተኛዋ ደወለችላትና ሃሎ ሰናይት ነኝ፣ ሚስጥርዬ ረበሽኩሽ ስትል አረ ምንም ዝም ብዬ ቻርቶች እያገላበጥኩ ነበር፣ ሰላም ነው ብላ ፊቷን ወደ ጠረጴዛዋ ዙራ ተቀመጠች። አይ ያሉሽ 2 ሰዎች ቀጠሯቸውን ሰርዘው ስላስተላለፉ አንድ አዲስ ሰው ልተካ አስቤ ነበር። ማን ነው የሰረዘው? ታዲያ ምን አለ ሰዓቱ ዶ ከሆነ አዲስ ባለቀጠሮ አስገቢበታ አለች። ቀጠሯቸውን የሰረዙት እነማን እንደሆኑ ለመገመት እየሞከረች። አንደኛዋ ወይዘሮ ናት፣ የቤተሰብ ችግር አጋጠመኝ አለች። ሌላኛዋ ደግሞ ባለሚስቶቹ ማናቸው ልጄ ስትል እሺ አወኳቸው፣ ምን አሉ እነሱ ደግሞ አለች። ባለፉት ሳምንታት ጥሩ የተሻሻሉና ከምክሩም የተጠቀሙ መስሏት ስለነበር መቅረታቸው እያሳዘናት። ወይዘሮ ፋሲካ ባለፈው ሳምንት ክፍለ ጊዜያቸው ላይ ብዙ ዳርዳር ስትል የቆየቻቸውን ነገሮች አፍረጥርጣ ስላወራቻት አልቅሳና ተበሳጭታ ስለሄደች ዛሬ መቅረቷ ብዙም አልገረማትም። ሚስትየው ዛሬ መምጣት አንችልም ብላ ብዙም ዝርዝር ሳትሰጠኝ እያለቀሰች ነው ስልኩን የዘጋችው። አይ በቃ እስኪ እኔ እደውልላታለሁ። አዲስ ያልሽውን ሰው በእነሱ ቦታ አስገቢዋ። ወንድ ነው ሴት አለች ሀሳቧን ለመሰብሰብ እየሞከረች። ወንድ ነው፣ ግን በቃ ምኑም ደስ አላለኝም። አንደኛ አንቺ ብቻ እንድታየው ነው የሚፈልገው። ደግሞ ለካርዱ የመለያ ፎቶ እንዲነሳ ሲጠየቅ በብዙ ትግል ነው እሺ ያለው። ብቻ ቀልቤን ብዙም ስላልወደደው ልንገርሽ ብዬ ነው። ካርዱን ላምጣልሽ ለማንኛውም ስትላት ጥሩ ሰኢዱ ገብቷል እንዴ አለች። የሆነ ሀሳብ መጥቶ ፍርሃት ነገር ስለተሰማት አሁን ገባ። በረንዳው ላይ ከጽጌ ጋር እያወራ ነው። ፈለግሽው? አሁን ንገሪው አሁኑኑ እንደምፈልገው። ካርዱንም ቶሎ አምጭልኝ። ታንኪዩ የኔ ቆንጆ ብላ ስልኩን ከዘጋች በኋላ ማዳመጫዋን ከጆሮ ላይ ነቅላ እያስቀመጠች የአዲሱን ህመምተኛ ስም አለመጠየቋ ትዝ አላት። ካርዱን እስክታመጣላት ጭንቀት በተሞላበት ጉጉት መጠበቅ ጀመረች። ብዙም ሳትቆይ ካርዱን ይዛላት ስትመጣ ተጣድፋ ተቀበለቻትና ስሙን ስታየው የምታውቀው አይደለም። የመጀመሪያ ገጽ ገልጣ ፎቶንም ስታየው ምን ብላ ካርዱን ዘጋችው። ድንጋጤዋን ፊቷ ላይ ያየችው የመዝገብ ቤት ሰራተኛ ምን ነው ሚስጥርዬ ችግር አለ እንዴ ስትላት እራሷን እያረጋጋች የደረቀ አፏን ለማርጠብ ሞከረች። አይ ምንም አይደለም፣ ሰውየውን ስለማውቀው ነው። ሰይዶን ነገርሽው እንደምፈልገው አለች ካርዱ ጠረጴዛ ላይ እያስቀመጠች። አሁን መጣው ብሎ ተከትሎኝ ነበር እኮ አንዱ ይዞት ይሆናላ የሳንቺዬ ነገር እስኪ ልየው ብላ በሩን ከፍታ ልትወጣ ስትል እሱም ደርሶ ኖሮ በደማቅ ፈገግታው ክፍሉን አጥለቅልቆት ገባ። ሄይ ፒስ ነው ብሎ ሲጨብጣት እጁን ሲዘረጋ ፊቷ ደህና ስላልመሰለው ችግር አለው ምን ሆነሻል አለ። ከፊቷ ያለውን ቻርት ፎቶ ባለበት ገጽ አድንቃ እየሰጠችው ንዴት በተገላገለበት የሚንቀጠቀጥ ድምፅ ሉክ ደግሞ በዚህ መጣ። ታካሚ ምክር ፈላጊ መስሎ ደረቅ የሆነ ነገር እሷን ካላየው ብሎ ነበር አሉ። እሺ እንዴት ነው ሊገባው የሚችለው? ልጁ ጭንቅላት ውስጥ የተጠቀጠቀው ጥጥ ነው እንዴ?
ካርዱ ላይ ያለውን ስምና ፎቶ ካየ በኋላ ማን ሊሆን እንደሚችል ጥርጣሬ ቢያድርበትም እርግጠኛ ለመሆን ማን ነው እሱ አለ። ስሙን ቀይሮ ተመዝግቦ እኮ ነው። አቶ ማስረሻ። ድንጋጤዋ ወደ ንዴት ሲቀየር ቢሮዋ ውስጥ ወዲያ ወዲህ ተንጎራደደች። ተመልሳ ጠረጴዛዋ ጠርዝ ላይ ተቀመጠች። ከካርድ ክፍል እንዴት አወቁት ነው ወይስ አንቺም አየሽው እዚህ ግቢ? አለ ግራ እንደገባው። ፎቶ ለመነሳት ብዙ አንገራግሮ በግድ ነው እሺ ያላቸው። እሷን ካላየው ብሎ ሲያስቸግራት ነገረ ስራው ብዙም ስላላማራት ሰናይት ናት ቀጠሮውን ከመያዟ በፊት የነገረችኝ። እኔ እኮ ይህንን አውሬ ሞሮን የሆነ ሉዘር አሁንስ እሱን የማላይበትና ስለ እርሱ የማልሰማበት ቦታ የት እንደምሄድ ግራ ነው የገባኝ አለች። ቁጣዋ ከጭንቀት ጋር ተቀላቅሎ አይኖቿ በእንባ እየተሞሉ። እንዴ ሚስጥርዬ፣ ምንድን ነው እሱ? አለቀሽለት ማለት እኮ በእርሱ ቁጥጥር ስር ራስሽን አስገዛሽ ማለት ነው። ቆይ ምንም ነገር ለማድረግ ከመቸኮላችን በፊት ለምን ዶክተር ሌላን አናማክረውም? በዚህ ጉዳይ ላይ አዋርተሽው ታውቂያለሽ? አለ ትከሻዋ ላይ ጣል ባደረገው እጁ አሸት አሸት እያደረጋት። ምኑን እነግረዋለሁ ሰይዶ? ምን ለውጥ ያመጣል ለእርሱ ማማከሩ? እሱ የራሱ ብዙ ችግር አለው። ለሆነው ላልሆነው እሱን ማስቸገሩ አይታየኝም። በቃ እዚህ ክሊኒክ ልትታይ አትችልም፣ ሌላ ቦታ መታየት ትችላለህ ብሎ ማሰናበት ነው አለች አይኖቿን እየጠራረገች። እሱንማ በፈለግሽው ጊዜ ማድረግ ትችያለሽ። ምናልባትም ደግሞ የማይገባ አታካራ ውስጥ መግባትም ሊሆን ይችላል። እሱም የሚፈልገው ያንኑ ሊሆን ይችላል። አሁን ዶክተር ሌላ ገብቶ ከሆነ ስራ ከመጀመሩ በፊት እሱ ጋር እንሂድ። ግድ የለሽም እናባክረው። ሜቢ ምንም ያላሰብነውን አቅጣጫ ሊያሳየን ይችላል። ግድ የለሽም በእኔ ይሁንብሽ ብሎ ቻርቱን እንደያዘ በአንድ እጁ የመጎተት ያህል የሳባት ሊሄድ ሞከረ። እሺ ቆይ አትሊስት ፊቴ ልታጠብ። እሺ ደግሞ ምንድን ነው የምንለው? እዚሁ ጠብቅሻለሁ፣ ደርሰሽ ነይ። ሁሉንም ነገር ከመጀመሪያ ጀምረሽ በዝርዝር ብትነግሪው ጥሩ ይመስለኛል። ስራ ጀምሮ ሌላ ህመምተኛ ማየት ሳይጀምር ቶሎ እንሂድ ለማንኛውም ብሎ ተቀመጠ። ፊቷን ታጥባ ትንሽ ተረጋግታ ስትመጣ ሰው እንዴት ነው እንደዚህ እንደ መሽገር ተጣብቆ አልላቀቅ የሚለው? ፓራሳይት የሆነ ነገር እዚህ አስገብቶ መለጥለጥ ነበር። ለሱም ሌላ መድኃኒት አይታየኝም። ተከታትለው ወደ ሌላ ሰው ቢሮ ሲደርሱ ቢሮ ገብቶ ከኮምፒውተሩ ፊት ለፊት ቁጭ ብሎ ኢሜል እየመላለሰ ስልክ ይዞ ደረሱ። በቅርብ ያፈላው ቡና መዓዛ ቢሮን አውዶታል። ቀና ብሎ አያቸውና እንዲቀመጡ በእጁ ምልክት አሳያቸው። ስልኩን ጨርሶ ወደ እነርሱ እየሄደ ይቅርታ ደህና አደራችሁ? የሚገርም እኮ ነው። በጠዋቱ ስልክ አውርተሃል ብሎ አንዱ ፖሊስ ከመሬት ተነስቶ አስቆሞኝ፣ ኧረ እኔ ከሙዚቃ ጋር አብሬ ነው የዘፈንኩት፣ ከፈለክ ስልኩን እይ ብለው ሊሰማኝ ነው። ለካ የፈለገውን ፈልጎ ኖሯል። መንገላታት ካልፈለክ እዚህ ልቃጣ እችላለሁ። ዶክተር እርሶን የሚያክል ሰው ለሌላ ሰው አርያ መሆን ሲችሉ ቅብጥርሴ ምናምን ሲል ብልጭ ብሎብኝ ነበር ብሎ እየሳቀ ጨብጧቸው ከለመደው ሶፋ ላይ ተቀመጠ። ታዲያ እዛው ተቀጣህ ወይስ ምረት አደረገልህ? አለ ሳንቾም እየሳቀ። ወይ እዛው መቀጣት። ምንም እኮ በቃ ተነጋግሮ መግባባት እንኳን አስቸጋሪ ነው። መንጃ ፍቃዱ ላይ ዶክተር የሚለውን ሲያይማ በቃ አስተምሮ ሊገድለኝ ነበር። ኤኒዌይስ መንጃ ፍቃዱን ወስዶ ትኬት ጽፎ ሰጠኝ ብሎ ወደ ሚስጥር አየ። ሰላም ነው ሚስጥር፣ ምን ነው ፊትሽ የተረበሸ ይመስላል ሲላት ጸጥ ብላ ቆይታ ድንገት ማልቀስ ስትጀምር ተደናግጦ ከጎኗ ተቀመጠ። እንዴ ምን ነው ምን ሆንሽ ቢላትም ሳግ ይዟት መናገር ስላልቻለች ትከሻውን እያሻሸ ወደ ሳንቾ ሲመለከት ቻርቱን ሰጠውና የሆነውን ሁሉ ከሚያውቀው ታሪክ ጀምሮ ባጭሩ አስረዳው። እሱ ባወራ ቁጥር ሳታቆም የምታለቅሰው ሚስጥርን በማባበል አይነት ጀርባዋን እያሻሸ አምሶሪ አይዞሽ እያለ ሳንቾን ሲያዳምጥ ቆየ። እንዴት አልነገርሽኝም ይሄ ሁሉ ሲሆን አለ ጎንበስ ብሎ ተጨማሪ ናፕኪን እያቀበላት ረጋ ባለ ድምፅ። እንባዋን በጥንቃቄ ከዓይኗ ላይ እየጠረገች ለቅሷን ለመግታት ሞከረች። ምን ብዬ ልንገርህ?
ደግሞ በስንቱ እናስቸግርህ። በቃ ጋፕ ያለላት መስሎኝ ነበር። ደግሞ ኖ ሚስጥር፣ እንዴት እንደዚያ ታስቢያለሽ? ደግሞ ምን ያህል አስቸግረሽኝ ታውቂና ነው? ይሄ ደግሞ ቀላል ነገር አይደለም። ይሄን ያህል ኢፌክት እያደረገሽ። ለመሆኑ መቼ ነው መጨረሻ ያየሽው ወይም ከሱ የሰማሽው? አለ ትንሽ እስክትረጋጋ ጠብቆ። እኔ እንጃ፣ 2 ወር ወይ 3 ወር። አንተ አሜሪካ እያለህ ክሊኒኩ ከመከበቱ በፊት ብሶበት ቆየና ደግሞ ለ2 ወር ያህል ደብዛው ጠፋ። ችግሩ እኮ ልጁ ጠፋ ስትለው ይመጣል። ሩቅ አገር ይሂድ፣ ከጀርባዬ እየተከታተለኝ ይሁን እንኳን ለማወቅ አልችልም። እርግጠኛ ነኝ የምሰራውን ስራ መቼ ቀን እንደምገባ ሁሉ ሲከታተል ከርሞ ነው እንጂ ድንገት አልመጣም አለች በታከተው ድምፅ። ይቅርታ፣ እኔ አንድ ቀጠሮ ስላለኝ ልሂድ። ብዙ አልቆይም፣ እመለሳለሁ። በቃ እናንተ አውሩ። እኔ ማድረግ ያለብኝን ነገር ካለ አይዞሽ እሺ አለና ሳንቾ በአንድ እጁ ማጅራቷን ጫን አድርጎ ወጣ። ሌላ ሰውም አንድ ጊዜ 2 ደቂቃ ጠብቂኝ ብሎ ወደ ካርድ ክፍል ሄደ። ለጠዋት የያዛቸውን 2 ቀጠሮች ወደ ከሰዓት በኋላ እንዲያዞሩለት ነግሮ ተመለሰ። ወጣ ብለን ብናወራ ይሻላል እንሂድ ሲላት፣ ቀጠሮ የለህም ከህመምተኞች ጋር አለች ደንገጥ ብላ። ከዚህ የሚበልጥ ነገር የለም፣ ወደ ከሰዓት በኋላ እንዲያዘዋውራቸው ነግሬያቸዋለሁ። ኦ እሺ በቃ ቢሮ ደረስ ብዬ ቦርሳዬን ልያዝ ብላ ተነሳች። መኪና ውስጥ ጠብቅሻለሁ አለ ቻርቱ ላይ የተቀመጠውን ምስል እያጠና። እያንዳንዱን ህመምተኛ በትክክል ለመለየትና አንዳንድ ማጭበርበሮችንና ስህተቶችን ለመከላከል ሁሉም ህመምተኛና ምክር ፈላጊ ፎቶግራፉ ከግል ማህደሩ ፊት ለፊት ገጽ በውስጥ በኩል ይደረጋል። ካርዱን ጠረጴዛው ላይ ወርወር አድርጎ ስልኩንና ቁልፉን ይዞ ወጣ። ጸጥ ያለ ቦታ መርጠው ወደዚያው እያመሩ፣ ቆይ አሁን ስላለው ስለ ግል ህይወቱ ማለት የትና ከማን ጋር እንደሚኖር ምን እንደሚሰራ ምናምን የምታውቂው ነገር አለ? ምንም አላውቅም ዶክተር። ዩኒቨርሲቲ እኔ የ2ኛ ዓመት ተማሪ ሆኜ 6 ኪሎ ግቢ ውስጥ ነበር። 7-8 ዓመት አልኖረም ብለህ ነው? መቼም ነዋሪ እንጂ ተማሪ ሊባል አይችልም። እኔ ከወጣው በኋላ ስንት ጊዜ እንደቆየ አላውቅም። ወዲያው ያባረሩት ወይ ያስመርቁት። ስንት ልጆች እንዳሰቃየ እኮ ልነግርህ አልችልም። አንዱ የእሱ ቢጤ ዘልዛላ ባለስልጣን አጎት አለው። ማን ደፍሮ ይንካው? ተካሰን ፍርድ ቤት ሁሉ ሄደን ነበር። ተስማሙ ቅብርጥሴ ስለሚወድሽ ምናምን ነው ይሉና አደባብሰው ይለቁታል። 2 ልጆች በሱ ምክንያት ትምህርታቸውን ጥለው ወጥተዋል። አንዷን ልጅማ እንዴት በአደባባይ ለዛውን በቀን መሬት ጥሎ ሲረግጣት በስንት ምስክር እየታየ በቃ ምንም ጥበቃዎቹ ብትል አስተዳደር። ስለ እርሱ አንዳንድ ነገሮችን እየጠየቃት ሲደርሱ መኪናውን አቁመው ወደ ውስጥ ገቡ። ጸጥ ያለ ቦታ መርጠው ወደ ጥግ ላይ ተቀመጡ። ካፌው ውስጥ ብዙም ሰው አልነበረም። ለመሆኑ እናትሽ ምን ያህል ያውቃሉ? አለ የሰማው ነገር ከአይምሮ በላይ ሆኖበት። እሷማ ገና ስሙ ሲነሳባት ነው የምትይዘው የምትለቀው የምታጣው። አንድ ቀን የሚገድለኝ ወይ ጠልፎ ይዞኝ የሚጠፋ ነው የሚመስላት። ያልደረሰችበት ቦታ የለም። ውጭ አገር በሄድላት ሁሉ እፎ የምትል ይመስለኛል። አሁንማ እኔም ከዚያ ሌላ ምንም ተስፋ ያለኝም አይመስለኝም። ባለፈው የዛሬ 3 ወር ግድም አሁንም እንደገና እንደሚከታተለኝ ስታውቅ ደህና የተሻላትን ነገር ሁሉ ተቀስቅሶ እንደገና ርብሽብሽ አለች። እኔ እኮ የማይገባኝ እላይ ላይ ልዞሩን የሚስብ ማግኔት ተገጥሟል እንዴ? ይሄ እኮ 3ኛ መሆኑ ነው። ከሁሉ የባሰ መንቻካ ሆነ እንጂ ብላ እንደገና ማልቀስ ጀመረች። ከኪሱ ውስጥ ናፕኪን አውጥቶ ሰጣት። ኦ ሌላም ተመሳሳይ አይነት አጋጥሞች ነበር? ሃይስኩል እያለው አንድ መላቢስ የሆነ አስተማሪ
በቃ አላስገባ አላስወጣ ብሎ ሲያስቸግረኝ የምታደርገው ብታጣ እናቴ ሌላ ትምህርት ቤት አስገባችኝ። ከዛ ደግሞ ፍሬሽማን ይር ላይ የሆኑ ትልቅ ሰውዬ ለዛው ባለትዳርና ከኔ የሚበላልጡ ልጆች ያላቸው ሰውዬ እየመጡ በር ላይ ይጣሉ ነበር። በኋላማ ግቢ ለመግባት ብለው የማታ ትምህርት ተመዘገቡ። እፍረት የሌላቸው ሰውዬ ሌላም ስራ ያላቸው አይመስሉም እኮ። መኪና እየቀያየሩ ባልጠበቅኩት ሰዓት አጠገቤ ይቆማሉ። በኋላ ሰው አስቀጥረን ማንነታቸውን ካጠናን በኋላ ለባለቤቱ ነው የምንነግረው አልናቸው። የባስ በምን እድሌ ለአንቺ ስል እንኳን ትዳሬን ህይወቴን ሰጣለው አይሉኝ መሰለህ ብላ ስትስቅ እሱም ገርሞት ወይ ጉድ አለ። በኋላ ቢቸግረን እኔም መንዳት ጀመርኩ። ሽማግሌውም ምን እንደሆኑ እንጃ ጠፉ። ከዛ መዥገር የሆነ ይሄኛው መከረኛ ጉድ መጣልኛ። ይኸው 6 ዓመቱ። አዎ ረስቸው። አንዱ ጉድ ደግሞ ማስተሬን ጀምሬ በ6 ወሩ አካባቢ ነበር የሆነው። አንድ ከውጪ ሙቭ አድርጎ የመጣ ዲያስፖራ ተብዬ ነበር። በስማ ሰው እንደዚህ ይጃጃላል። መጀመሪያ እንደ ጤነኛ ስልጡን ሰው ነበር የቀረበኝ። ከዛ ሁኔታውን አይቼ ፊት ስነሳው አመጣዋ። አንዴ እንደ ልጅ ያለቅሳል፣ የሚሰማው ሲያጣ ደግሞ እንደ ጎረምሳ ለማስፈራራት ይሞክራል። በቃ እንዴት እንደሆነ አላውቅም። እኔ ካለው እሱን እዛ ስፍራ አታጣውም። አንዳንዴ እላዬ ላይ መከታተያ መሳሪያ እኔ ሳላውቀው ያስገጠመልኝ ሁሉ ነበር የሚመስለኝ። በኋላማ ለይቶለት ጅዝብ ብሎ እኔም መከታተል የሙሉ ጊዜ ስራው ሆነ። መጨረሻ ላይ ታሞ አማኑኤል ገባ አሉ። ከዛ ወዲያ አላየሁትም። ስንት ቀን በድንጋጤ ነፍሴን እንዳወጣት አትጠይቀኝ። የመጣላቸው ማኪያቶ ቀዝቅዞ ስለነበር ልጁን በምልክት ጠርቶ እንዳስሞቅላቸው ነገረው። አቀርቅራ መሬቱን በእግሯ ስጠበጥብ ቆየችና ቆይ ግን እኔ ምንድን ነው ችግሬ? መቼም የሆነ ችግር ባይኖርብኝ ይሄ ሁሉ ሊሆን አይችልም። ያላነበብኩት መጽሐፍ የለም። ይሄኛው ሳይኮሎጂም አጠናው። ነገሩ እንኳን ሊገባኝ የባሰ ነው ግራ የገባኝ። ቆይ ግን ምንድን ነው ችግሬ? ጠረጴዛ ላይ ያለውን እጇን መታ አደረገና የመጀመሪያው ነገር ችግሩ እንዲፈጠር በምክንያትነት ራስሽን ለመውቀስም ሆነ ለመወንጀል ማሰብ የለብሽም። አንቺ ተጠቂና የችግሩ ገፈት ቀማሽ ነሽ እንጂ የነገሩ ጠንሳሽና ጠይቀሽ በራስሽ ላይ ያመጣሹ ነገር አይደለም። እንግዲህ ለምን ከሌላ ሰዎች በላይ ነገሩ አንቺ ላይ ጠና ወይም ተደጋግሞ ደረሰ? ምናልባት ብዙ አስተዋጽኦ ያደረጉ የስብናና የህይወት አጋጣሚዎች የፈጠሩት ነገር ሊሆን ይችላል። ለምሳሌ ቆንጆ መልክሽና ተግባቢ ስብዕናሽ በቀላሉ የሰዎችን ቀልብ ሊስብ ይችላል። በባህሪሽም ሰዎችን መርዳትና ቀርቦ ስሜታቸውን መረዳት ሳታስቢው የምታሳየው ዝንባሌ መሆኑ ነው። ደካማና የተዛባ የስሜት ብስለት ያላቸው ሰዎች በቀላሉ አንሻፈው ሊያነቡት ይችላሉ። ለማገዝና ደግ ለመሆን ያደረግሽው ነገርም ይሁን ለመቅረብ የምትቆየ አይነት ሰው መሆንሽ የይሁንታ ፈቃድ መስሏቸው ሰዎች በተሳሳተ መንገድ ሊረዱሽ ይችላሉ። እኔ እንጃ። እኔ ግን እሱ ብቻ አይመስለኝም። ለምሳሌ ሲሪየስ ሊባል የሚችል ግንኙነት የነበረን 3 ቦይፍሬንዶች ነበሩኝ። ሁሉም ግን ለሴት ክብር የሌላቸው አምታቾችና ጠጪዎች ነበሩ። መጀመሪያ ላይ ሲቀርቡኝ ምን ልበልህ፣ ቀልደኞች፣ ፍቅር የሚያዘንቡ የፍቅር አማልክት ይመስላሉ። ለጥቂት ወራት ልቤ እስኪጠፋ ያከንፉኝና ከቅዠቴ ስባንን ሉዘርስ ሆነው ይገኛሉ። ከጸባይ ጸባይ የላቸው ጭራሽን ያሽከራቸውንና የእነሱን ችግር ኮተት ተሸካሚ ሆኜ ቁጭ እላለሁ። ሳስበው ሁሌም የምሸሸው ከአባቴ ጥላ ነው ራሴን የማገኘው። ደግሞ ቁጭ እሱን ከሆነ አውሬዎች ጋር ይሆናል። መቼም ይህ አጋጣሚ አይመስለኝም። በቃ አንዳንዴ ራሴን ሁሉ ፈራዋለሁ። የማይሆን ሰው ላይ ወድቄ እድሜን ሁሉ ስማቅቅ እንዳልኖር አለች ትንሽ እንደማፈር ብላ። በመስኮቱ አሻግራ ወደ ውጭ እያየች ጣቶቿን ተራ በተራ አንቋቋች። ቀስ በቀስ እየጠየቃት ከልጅነት ጀምሮ ያላትን ሕይወት ከዛ በፊት ለማንም ነግራው በማታውቀው ዝርዝር ነገረችው።
ከአባቷ ጋር ስለነበራት ግንኙነትና ለምን እንደምትጠላቸው ሲጠይቃት ዝም ብላ ቆየችና ድንገት ፊቷ ተለዋወጠ። እንባዋ ዱብ ዱብ እያለ መውረድ ሲጀምር ተደናግጦ ወንበሩን ወደ እርሷ ቀረብ አድርጎ ጠረጴዛ ላይ ያስቀመጠችውን ናፕኪን አቀበላት። በቃ በቃ ተዩ፣ ይቅርታ ብሎ ሊያባብላት ሞከረ። ፊቷን በሁለት እጆቿ ሸፍና ጸጥ ብላ ትቆይና በመሃል እልህና ሳግ እየተናነቃት ስቅስቅ ብላ ታለቅሳለች። ይቅርታ፣ ስለ እርሱ ገና ሳስብ ውስጤ ሁሉ ነው የሚገለባበጠው። ይህንን ከአክስቴ በቀር ለማንም ነግሬው አላውቅም። እማሚ እንኳን የምታውቅ አይመስለኝም። ልትጠረጥር ትችላለች፣ ግን በቃ ብታውቅ ልቧ በሐዘን ሊሰበር ይችላል ብዬ ስለምፈራ አልነገርኳትም። በውስጥ የተዘጋ ፋይል ነው። ከአስመራ እስክንመጣ ድረስ በቃ ባቢ በጣም ጥሩ አባት ነበረ። ምን ልበልህ፣ ያለኔ ለእሱ ሰው የለም። የእሱ ዓለም በስራውና በእኔ ዙሪያ ነበር። እዚህ ከመጣም በኋላ ቀስ በቀስ ጸባዩ እየተለወጠ በጣም ሰካራምና ቁጡ ሰው ሆነ። ማሚን መከራዋን ሲያሳያት ምን ላድርግ፣ እኔ ልጅ ስለሆንኩ በምንም መንገድ ልረዳት አልችልም ነበር። በኋላ ላይማ ስድቡና ድብድቡ እየባሰ መጣ። እያስታወከ ሲያጓራ ማደር ሆነ ስራው። የሚመጣው ደግሞ ሌሊት 8 ሰዓት ምናምን ነው። ሲያሻው ደግሞ የተዘጋጀውን እራት ከጠረጴዛው ላይ አሽቀንጥሮ ይደፋዋል። መጀመሪያ ላይ ሳሎን ቤት ሶፋ ላይ ማደር ጀመረ። አንድ ቀን ጥንብዝ ብሎ በቀጥታ መጥቶ እኔ ጋር መጥቶ ጸጥ ብሎ ተኛ። በቃ ማሚን የሚያሳረፍኳት ስለመሰለኝ ደስ አለኝ። ከዛ በኋላ ከኔ ጋር መተኛት ልማዱ ሆነ። እንዴት ቆንጆ እንደሆንኩና ጥሩ ልጅ ከሆንኩ ደግሞ የፈለግኩትን እንደሚያደርግልኝ መስከሩንም እንደሚያቆም ሲነግረኝ የበለጠ ደስ አለኝ። ያኔ 12 ዓመት አካባቢ ነበረ መሰለኝ። ከዛ የማይሆን ቦታ ሲነካካኝና ሲተሻሸኝ እየቀፈፈኝ ተው ስለው አንዴ ያለቅሳል ወይ ደግሞ ማሚን እንደሚገድላትና ራሱንም እንደሚያጠፋ ሲነግረኝ እየፈራው ዝም ማለት ጀመርኩ። አንዳንድ ቀን ራቁቱን አልጋ ውስጥ ይገባና በቃ ምን ልበልህ፣ በመሸ ቁጥር ስቃይ ሆነ። ስቃዩ ጋብ ሲልላት መሰለኝ ማሚም ምንም እንዳልሆነ እሷም ዝም አለች። ትወቅ አትወቅ እርግጠኛ አልነበርኩም። ለእሷ እንዳትጨነቅ ያገዝኳት ስለመሰለኝ መንገሩንም ፈራው ብላ እንደገና ስቅስቅ ብላ ስታለቅስ እጇን እያባበሰ ሊያባብላት ሞከረ። የተፈጠረውን ሰላም የሚበጠብጠውም ወይም የሚፋቱብኝ ስለሚመስለኝ ዝምታ መረጥኩ። በቃ ለማን ልናገር? ነጋ ጠባ ራሴን መውቀስ፣ ቆሻሻ እንደነካው ዕቃ ራሴን መጸየፍ ጀመርኩ። በአጠቃላይ የእሱ ማስፈራራትና የሚሰማኝ የሆነ ፍርሃት፣ አፍረትና አቅመቢስነት ተደራርቦ አፌን ለጎመው። አንድ ቀን ድብልቅልቅ ያለ ጥል ተጣሉና ልብሷን ጠቅልላ ብድግ ብላ ስትሄድ እኔን ይዛኝ እንዳትሄድ ከለከላት። እኔም ከሄድሽ ራሴን አጠፋለሁ ብሎ ነግሮኝ ስለነበር ከእርሱ ጋር እቆያለሁ አልኩ። በሁለተኛው ቀን ስክር ብሎ መጥቶ ብላ እንደገና መንታ መንታ እንባዋ ዱብ ዱብ እያለ ማልቀስ ስትጀምር ሲያባብላት ረጅም ደቂቃ ወሰደባት። የዛን ሌሊት በግድ ከደፈራት በኋላ ሕይወቷ ሁሉ እንዴት እንደተመሰቃቀለና ከፌት ጠፍታ አክስቷ ጋር እንደገባች በዝርዝር ነገረችው። ይህም ወንዶችን ለማመንም ሆነ ራሷን ያለመከልከል ለሌላ ሰው ለመስጠት የፈጠረባትን ችግር ልታስረዳው ሞከረች። በነበሯት ግንኙነቶች ውስጥ ሁሉ ከማይሆን ወንዶች ጋር እንድትሆን ከውስጥ የሚገፋፋት ከዚህ ጋር የተያያዘ ችግር ይሆን ብላ እንደምትጠረጥርም ነገረችው። ለረጅም ጊዜ በጸጥታ ሲያዳምጣት ቆየ። ሚስጥርዬ አም ሶ ሶሪ ብሎ እጇን ጨመቅ አድርጎ ያዛት። የደረሰብሽ ነገርና ያሳለፍሽው ስቃይ ሁሉ ሊሆን የማይገባ ነገር ነው። ማወቅ ያለብሽ ነገር አንዱ ያንቺ ምርጫ ሳይሆን አንቺን ሊንከባከቡና ሊጠብቁ የሚገባቸው አባትሽ የፈጸሙት ክፉ ጥፋት ነው። በልጅ አይምሮ ራስን መውቀስና በደለኛ አድርጎ መቁጠር፣ በደረሰብሽ ነገር ደግሞ እንደ ጎዳለና የገዛ ሰውነትሽን እንደ ቆሻሻ ዕቃ መቁጠር
በዚህ አይነት ሰንካላ የህይወት እድል ውስጥ የሚያልፉ ልጆች ሁሉ የሚሰማቸው ተመሳሳይ ስሜት ነው። ነገሩ ከባድ የውስጥ ቁስለትን የሚያደርስ ነው። ሰውን የማመን አቅምሽንና ለራስሽ የምትሰጪውን ዋጋ ከመሸርሸሩም በላይ አንዳንዴም ለማይሆኑ አይነት ግንኙነቶች ሊያጋልጥሽ ይችላል። በግንኙነቶችሽ ውስጥ ጥቃቶችና በደሎች ሲፈጠሩ እንደ ትክክል የማየትና መብትሽ ሲጣስ እያወቅሽም ለረጅም ጊዜ ዝም ብሎ የማየትን የተዛባ አስተሳሰብን ሊፈጥርብሽ ይችላል። አንዳንድ ሰዎች ሰብአዊ ክብራቸውን የሚገፏቸውንና እንደፈለጉ የሚጫወቱባቸውን ሰዎች እንኳን እንደ አፍቃሪ የማየትና በስቃይ ውስጥ የመኖር ዝንባሌም ሊያሳዩ ይችላሉ። በቀላሉ በጸጸትና በፍርሃት የመወረስ ሁኔታ ስላለ፣ ሌሎች በቀላሉ በስሜትሽ ስስነትና በራስሽ ላይ በምትፈጥሪው አላስፈላጊ ግዴታ የግል ፍላጎታቸውን በቀላሉ ሊፈጽሙብሽ ይችላሉ። እንዲያውም እንደ መጠጥ ባሉ የተለያዩ ሱሶች የተጠመደ በሚስትና በልጆቹ ላይ ጥቃትና ግፍን የሚያደርስ አባት ያላቸው ሴት ልጆች የሚታይ ተደጋጋሚ ባህሪ አለ። እነዚህ ልጆች ሲያድጉ በተራቸው ያንን በልጅነታቸው በአባታቸው ላይ ሊፈቱት ያልቻሉትን ችግር የሚፈቱበት መንገድ ሲፈልጉ እድሜ ልካቸውን ሲማስኑ ይኖራሉ የሚል ግምትም አለ። ስለዚህም ነገሩን ባለመረዳት ከሰካራም ወደ ሰካራም፣ አካላዊና ስነ ልቦናዊ ስቃይ ከሚያደርስባቸው አንድ ግንኙነት ወደ ሌላው ሲዘሉ ይኖራሉ። ይህንን የሚያደርጉት አውቀውትና ተረድተውት ሳይሆን የውስጥ ግፊታቸው እየነዳቸው ነው። ትልቁ ነገር ከውስጥ ያለውን ቁስልና ተጋላጭነት በመረዳት ባለፉ ጊዜያት የደረሱ ነገሮችን በትክክል ማሰሪያ እየሰጡና ወደ እውቅና እያመጡ ማለፉ ላይ ነው። ይሄ ሰፊ ነገር ስለሆነ ጊዜ ወስደን መነጋገርና የበለጠ መረዳት ያስፈልግሽ ይሆናል ብሎ ዝም አለ። ከውስጥ ካንጀቱ አሳዘነችው። ስቃይዋ ተሰማው። እሺ ብላ በረጅሙ ተነፈሰች። ትክስ ብላ ጭንቅላቷን በግራ እጇ ላይ ደገፍ አደረገች። አሁን ግን ይህንን ሰው በተመለከተ ምን እናድርግ የሚለው ላይ ማተኮሩ መቅደም አለበት። ድንገት ግንፍል አለች። የፈለገበት ሄዶ ይታከም ወይም ይመከር። ለእርሱ እስር ቤት እንጂ ምክር አይደለም የሚገባው። ሐዘኗ ሁሉ ድንገት ወደ ቁጣ ተቀይሮ፣ ልክ ነሽ ሚስጥርዬ፣ ግን ደግሞ እሱ የሚያስበውን ለማወቅም ሆነ ምናልባት ከተቻለም ለማስቀየር ይሄ ሚስ ማድረግ የሌለብን ትልቅ እድል ሊሆን ይችላል አለ ፈራ ተባ እያለ። እኔ እንደሆንኩ እንኳን ላየው ይቅርና እዚህ ክሊኒክ የሚታይ ከሆነ እዚህ መስራት የምቀጥል አይመስለኝም አለች ቁርጥ ቁርጥ በሚል ድምፅ። ኦ ኖ ኖ ኖ፣ አንቺማ በምንም መንገድ ልታየው አትችይም። እኔም እሱን ማለት አይደለም፣ ግን እዚህ እንዲታይም ስላልነው አንቺን እያደባ መከታተሉን አያቆምም። እንዲያውም የባሰ ሊመናቸክና ሊያጠቃሽ ይችላል። ያሰብኩት እኔ ራሴ ላየው ነው ፈቃደኛ ከሆነ። እንደዚህ አይነት ሰዎች ከሚያስፈራሩት በላይ ፈሪዎችንና በውስጣቸው በብዙ ዝብርቅርቅ ጩኸት የተሞሉ ናቸው። እንዴት እንደሚያስብና ምን እንደሚያስብ ማወቁ የሚረዳን ከሆነ እሱን ለመርዳት ብቻ ሳይሆን አንቺ ምን ማድረግ እንዳለብሽ የበለጠ ማወቅ እንድችይ ይጠቅመናል ብዬ አስባለሁ። እንደሱ አላሰብኩትም ነበር፣ ግን እሱ እኔ ያለሁበት መሆንና በቅርብ ለመቆየት የሚያደርገው ጥረት ከሆነስ? ኦ እሱማ የታወቀ ነገር ነው። መጀመሪያ ላይ የማቀርብላት ቅድመ ሁኔታ ይኖራል። አንደኛ የማየው አንቺ ክሊኒክ በማትገቢ ቀን ነው። ሁለተኛ በምንም መንገድ አንቺን ሊያገኝሽ ሙከራ ማድረግ አይችልም። በተጨማሪም የማየው እኔ ብቻ ነኝ። በዚህ ከተስማማ አየዋለሁ፣ አለበለዚያ ሌላ ቦታ እንዲሄድ እንመክረዋለን። ምን ይመስልሻል ሲላት ተንፈሳለች። ጥሩ ነው እንሞክረው ይሻላል መሰለኝ ብላ ሰዓቷን እያየች ወይኔ ሰዓቱ እንዴት ይሄዳል፣ በጣም ይቅርታ ግን ጊዜህን አቃጠልኩብህ፣ ፕሮግራምህንም ሳላዛባ አልቀረሁም ስትለው ምን ማለትሽ ነው? ከዚህ የተሻለም ሆነ የሚቀድም ምንም ነገር የለም። አሁን እንዴት ነሽ? ከወንበሯ ተነስታ በተቀመጠበት አንገቱን አቀፍ አደረገችው። ታንክ ዩ ሶ ማች፣ አሁን በጣም አሪፍ ነኝ፣ ቀለል ብሎኛል ብላ ሂሳቡን ለመክፈል ቦርሳዋን ስታወጣ ተሽቀዳድሞ ቢሉን ያዘና አልቃሻ አይከፍልም
አንድ ላይ ከቴራፒ ቢሉ ጋር ብሎ ሲስቅ ራስን ያስለቀስከኝ አለች ልብሷን እያስተካከለች። መታጠቢያ ቤት ደርሼ መጣው ብላ ስትሄድ ለመሄድ ተዘጋጅቶ ጠበቃት። ታዲያ ዛሬ ታየዋለህ ወይስ ብላ ከፊት ለፊቱ ቆመች። ፊቷ አንጻራዊ ሰላም ሰፍኖበት ተረጋግታለች። ሹር አንቺ ከሰዓት የምታደርጊው ነገር ከሌለሽ መውጣት ትችያለሽ። ከቻለ ለዛሬ 8 ሰዓት ቀጠሮ እንዲሰጡት እናደርጋለን አለ ትንሽ ፈገግ ብሎ። እንደደረሱ ደውለው ማስረሻን ለ8 ሰዓት እሱ ጋር እንዲቀጥሩት ነግሯቸው ወደ ቢሮ ገባ። የተነጋገሩትን ሁሉ እያሰበ ጥቂት ጸጥ ብሎ ተቀመጠ። ከውጭ ስትታይ ደስተኛ፣ ቆንጆና ፍልቅልቅ ስብዕና ያላት ልጅ ናት። በውስጧ ይዛ የምትዞረውን ሚስጥራዊ ስቃይና ስጋት ግን ማንም ሊያዩ አይችልም። አይ ሰው መሆን! ሰው አንድ፣ ሰው ሁለት፣ ወጪው ሌላ ሰው፣ ውስጡ ደግሞ ሌላ ሰው። ሌላ ሰው የጊዜውን መብረር ሳያውቀው የምሳ ሰዓት ደረሰ። እዛው የክሊኒካቸው ካፌ ሽሮ ነገር ቀማመሰና ቡናውን ቢሮ እንዲያመጡለት ነግሯቸው የቀረውን ጊዜ ከንጹህና ከልጆቹ ጋር በስልክ ሊያወራ ቆየ። ልጆቹም እንደ ልማዳቸው ሳያለቅሱበት ለረጅም ደቂቃዎች አወሩት። ከ3 ሳምንት በኋላ ወደ አሜሪካ ስለሚሄድ ሁሉም ደስ ብሏቸዋል። ለ8:05 ጉዳይ ሲሆን ከካርድ ክፍል ደውለው ማስረሻ መድረሱን ነገሩት። ቻርቱ ላይ የተጻፈውን ስሙን አየት አደረገና ባለቀጠሮዎች ወደሚጠባበቁበት ሰፊ የእንግዳ መቀበያ ክፍል ሲደርስ ፍቅሩ ታደሰ ብሎ ተጣራ። ከወደ ጥግ ያለ ጥቁር ቆብና መነጽር ያደረገ ሰው ብድግ ሲል ወደ እርሱ ተራመደና ጠበቅ አድርጎ ጨበጠውና ዶክተር ሌላ ሰው ብሎ ሲተዋወቀው እንዳጎነበሰ ፍቅሩ አለ እርግጠኛ ባልሆነ ድምፅ። የመጀመሪያ ጊዜ ነው መሰለኝ ብሎ ፊቱን በማጥናት አይነት ሲያየው መጨነቁ ያስታውቅ ነበር። ለካርድ ክፍሎቹ ሚስጥር እንደምታየው እንዳይነግሩት ስላዘዛቸው ቀጠሮ እንደተያዘለት ብቻ ነበር የነገሩት። አዎ ግን እኮ እኔ ለማየት የጠየቅኩት ሲል ሀሳቡ ገባው። አውቃለሁ ያው ስለሱም እንድንነጋገር ነው ፕሊስ በዚህ በኩል ብሎ በሩን ከፍቶ ያዘለትና ተከታትለው ገቡ። የቢሮው ትልቅነትና የእቃዎቹ አቀማመጥ ሁሉም ነገር ከጠበቀው በላይና ውጪ ስለሆነበት ግራ ተጋብቶ እንደቆመ ቀረ። በክብ ወደ ተቀመጡት ሶፋዎች እያሳየው የሚመች ላይ ተቀመጥ ብሎት በመስኮቱ አንጻር ካለው የሁሌ መቀመጫው ቡኒ ሶፋ ላይ አረፍ አለ። ቻርቱን ሲያገላብጥ ቆየና ታዲያስ እንዴት ነህ ብሎ ከላይ እስከታች ያጠናው ጀመር። ደህና ፈጣሪ ይመስገነው፣ ያው አንዳንድ ችግር መቼ ይጠፋል ብሎ በስሱ ፈገግ ሲል ዘርዛራ ጥርሱና ቀይ ድዱ በከፊል ታዩ። ጉንጩ ላይ ተበታትኖ የበቀለው ቁጥርጥር ያለው ጢሙ ጥቃቅን የጠጉር ኳሶች ከፊቱ ላይ የተረጩበት ይመስላል። ቀጠሮ ስታሲስ ሚስጥር እንድታይህ እንደጠየቅህ ነግረውኛል። በአንዳንድ ምክንያቶች እሷ ልታየህ አልቻለችም። ፈቃደኛ ከሆንክ እኔ ላይህ እችላለሁ። ዶክተር ሌላ ሰው እባላለሁ። የአእምሮ ሐኪም ነኝ። የምክር አገልግሎትም ከሆነ የምትፈልገው እሱንም ማድረግ እችላለሁ ሲለው ፊቱ ጭምጥርጥር አድርጎ አውቃለሁ፣ በቴሌቪዥን የሰጠኸውን ኢንተርቪው አይቻለሁ፣ ግን ማወቅ እችላለሁ እሷ ለምን ልታየኝ ፈቃደኛ እንዳልሆነች አለ። ኦ የቴሌቪዥኑን ቃለ መጠይቅ ተከታትለው ነበር አለው ወደ ዋናው ፍጥጫ ከመግባቱ በፊት ትንሽ ወዳጅነትና መተማመንን እንዴት መመስረት እንደሚችል እድል እየፈለገ። ሁሉንም በደንብ ነው የተከታተልኩት። በጣም ጥሩ ነው። ለእኛ ሳይኮሎጂ ለተማርነው ሰዎች እንኳን ጠቃሚ ነበር። ከሁሉም በላይ ሰው ሁሉ በቀላሉ የሚገባው ቋንቋ ስለሆነ የምትናገረው በጣም ደስ ይል ነበር። ወደፊትም ተጨማሪ ኢንተርቪው ብትሰጥ ጥሩ ይመስለኛል አለ ትንሽ ዘና ብሎ። ኦ ታንኪዩ፣ ውሃ ለስላሳ ምናምን ከፈለክ አለ ለራሱ ውሃ ለማምጣት እየተነሳ። ከፀሐይ በላይ ስለመጣም ይሆናል የጫማውና የሰውነቱ ጠረን ጥንካሬ ከሩቅ ይገፈትራል። ቀዝቃዛ ኮካ ካለ ጉሮሮ ድርቅ ብሎብኛል አለ ጉሮሮን እየጠራረገ። ለስላሳውን ፊቱ አደረገለትና ተቀመጠ። ከሚስጥር ጋር ካሁን በፊት ትተዋወቃላችሁ? ያላሰበው ጥያቄ ስለነበር ድንግርግር አለው።
መተዋወቅ ከተባለ ዩኒቨርሲቲ ውስጥ በአንድ ጊዜ አንድ ላይ ነበር መሰለኝ። እኔም ማይነሪ ሳይኮሎጂ ስለነበረ 1-2 ኮርስም አብረን ሳንወስድ አልቀረንም አለ ጣራጣራውን እያየ። ኦ ቆይቷላ። ከዚያ ወዲስ ተገናኝታችሁ ታውቃላችሁ? እንዴት መመለስ እንዳለበት ግራ ገብቶት ጥቂት ዝም ብሎ ቆየ። አይ መገናኘት ሳይሆን አልፎ አልፎ መንገድ ላይ ምናምን አይቻት አውቃለሁ። እሷ ትየኝ አትየኝ አላውቅም። ከዛ ያለፈ ወይም የተለየ ግን ምንም ትውውቅ የላችሁም ማለት አለ ቆጣ ብሎ። አይ አብራችሁ ቡና መጠጣት ወይ በኮርስ ወርክም ቢሆን ማህበራዊ ጓደኝነት። ምክንያቱም ለምን እሷ እንድታይ እንደፈለግ ብዙውን ስላልገባኝ ነው አለ ነገሩን ቀለል እያደረገ። አይ አልፎ አልፎ የአንገት ሰላምታ፣ ምናልባት እሷ ግቢ ውስጥም ታዋቂ ስለሆነች ስለ ባለመኪና ነበረች፣ የሁሉ ሰው ጓደኛ ናት፣ በትምህርቷም ጎበዝ ቢጤ ስለነበረች ምናልባት እኔ ስለ እሷ ብዙ ሳላውቅ አልቀርም። እንድታይም የፈለግኩት ለዚያው ነው። የነገሩን አቅጣጫ በመቀየር ይቅርታ ስም ማን ነበር ሲለው ሳያስበው አመለጠውና ማስረሻ አለ። ኦ ቻርት ላይ እንደሱ ነው የሚለው። ግራ እንደገባው ሆኖ ቻርቱን ገልበጥ አድርጎ ሲያይ ግንባሩ ላይ ያቸፈቸፈውን ላብ በመዳፉ ጠረገና ፍቅሩ ታደሰ የቤት ስሜ ነው፣ አንዳንዴ እሱንም እጠቀማለሁ አለ ለመረጋጋት እየሞከረ። ያለውን እንዳልሰማ በመሆን የውል ማስረሻ ሚስጥር ሁሉንም ነገር ነግራኛለች። የ2ኛ ዓመት ተማሪ ከነበረችበት ጊዜ ጀምሮ ስለሆኑት ነገሮች፣ እስከ ፍርድ ቤት ተደርሳችሁ እንደነበረ፣ በጥፊ ሁሉ መታሃት እንደምታውቅ፣ ደግሞ የዛሬ 3 ወር አካባቢም ስለሆኑት ነገሮች። ስለዚህ አሁን ዳር ብንል ብዙም አይጠቅመንም። ሚስጥር ልታይ የማትችለው ለምን እንደሆነ የሚገባ ይመስለኛል። አንተ ደግሞ የምትፈልገው መታከምና ትክክለኛ የምግር አገልግሎት ከሆነ የምትረዳህ እሷ ልትሆን አትችልም። በትክክል እገዛና ምክር ከፈለግ እኔ ላይህ እችላለሁ። እዚህ ክሊኒክ መታየት ከፈለግ እኔ ብቻ ነኝ ላይህ የምችለው። መጀመሪያ ላይ ብዙ የማይሆን ክርክርና የተባለውን ነገር ሁሉ ልክ እንዳልሆነ ሊያሳምነው ሞከረ። በመጨረሻ ያለውን ሁኔታ ውሳኔ ቁርጥ አድርጎ ሲነግረው፣ እሺ ግን እኔ ላንተ የምነግርህ ነገሮች ሁሉ በሚስጥር እንዲያዙልኝ ፈልጋለሁ። ታዲያ ለእርሷም ቢሆን ለማንም ሚስጥሬ እንደማታካፍልብኝ በምን አውቃለሁ አለ ጥርጣሬ በተሞላ አይን። ይሄ የሙያ ግዴታዬ ስለሆነ በእርሱ ጉዳይ ልትሰጋ አያስፈልግህም። ሚስጥርህ ማንም ሊደርስበት የማይችል የክሊኒኩ ሚስጥር ነው። እዚህ የምታወራው ሁሉ እዚህ ታሸገ ይቀራል። ሆኖም ግን ራስህን ወይም ሌላ ሰውን ሊጎዳ የሚችል ነገር ስታቅድ ወይም ስትፈጽም ካየው ሌላውን ሰው የማስጠንቀቅና አስፈላጊም ከሆነ ለሚመለከተው የሕግ ክፍል የማሳወቅ ግዴታ አለብኝ ሲለው፣ እሱ ግልጽ ነው፣ ምንም ችግር የለም እስማማለሁ ብሎ አሁንም እያመነታ፣ ታዲያ መቼ ነው ቴራፒውን ልጀምር የምንችለው አለ የእጅ ስልኩን እያፍተለተለ። ዛሬ መጀመር እንችላለን። በነገራችን ላይ አንድ ተጨማሪ ነገር፣ እኔ የማየህ ሚስጥር በማትገባበት ቀን ሲሆን ያለ ቀጠሮ ቢሮ መምጣትም ሆነ በምንም መንገድ እሷን ለማግኘት መሞከር በፍጹም ከሕክምናውና ከምግር አገልግሎት ዓላማ አንጻር ተቀባይነት ስለሌለው ይህንንም ልታውቅ ይገባል ሲለው፣ ዶክተር አልበዛም? ነፃነቴን ሁሉ ገፈፍከኝ እኮ። ታዲያ ምኑን መከርከኝ? ምኑን አከምከኝ? አለ ድምፁ ብስጭቱንና ተስፋ መቁረጡን እያሳበቀበት። ያው ሁሉንም ነገር አሁኑኑ ግልጽ ላድርግልህ ብዬ ነው። ይህ ነፃነትህን ለመውሰድ ሳይሆን ያንተንም ሆነ ሌሎች ሰዎችን መብትና ኃላፊነትን አመጣጥኖ ማስኬዱ የግድ ስለሆነ ነው። ነገሩን ከልቡ ባይቀበለውም አማራጭ እንደሌለው በማሰብ እሺ ወደ ዛሬው ክፍል ጊዜ መግባት እንችላለን አለ ትንሽ እየተቁነጠነጠ። ኦ እሱን እኮ ነው እየሰራን ያለነው። አሁን እያደረግን ያለነው ሊከበሩ ስለሚገባቸው የምክር መመሪያዎች፣ የኔና ያንተን ኃላፊነት መረዳት እንዲሁም ለምንሰራው ስራ ግልጽ ዓላማና ግብ ማስቀመጣችን ሁሉ የተረፒው ክፍል ነው። አሁን እሱን ስለጨረስን ለምን ለዛሬ ታሪክህን ከልጅነት ጀምሮ ዋና ዋና ነገሮችን አትነግረኝም ብሎ ወደ ኋላው ልጥጥ ብሎ ተቀመጠ። ያላሰበው ነገር ስለነበር ለትንሽ ጊዜ ሁሉም ነገር ድብልቅልቅ አለበትና በሁለት እጆቹ ፊቱን እያሻሸ ቆየ። የእጆቹ ትልቅነት የሁለት ሰው ፊት መሸፈን የሚችል መስሎ ታየው። የኔ ታሪክ ምን ከየት ልጀምርልህ?
ከባድና አስቸጋሪ የልጅነት ጊዜን ያሳለፍኩት። እናቴ ገና የሃይስኩል ተማሪ ሆና ነው የወለደችኝ። አባቴ ከእናቴ ፍቅር ተጠናውቶት ነገር ዓለሙን ትቶ ስትወጣ ስትገባ ለ3 ዓመት ያህል እሷን መከታተል ነበር ስራው። እናቴ እንደነገረችኝ እሷ ደግሞ እንደሱ የምትጠላው ሰው በምድር ላይ አልነበረም። በእድሜ ብዙ ይበልጣት ነበር መሰለኝ። በኋላ አንድ ቀን አላናግር ስትለው ክፉኛ ደበደባትና ነገሩ ወደ ቤተሰብ ደረሰ አለና ለመቀጠል ያመነታ ይመስል ኮካውን ተገንጭቶ መሬቱን እያየ ዝም አለ። እንዲቀጥል በአይኑ እያደፋፈረው እሺ ሲለው የቀረውን ታሪኩን ያለማቋረጥ ዘግዝኮ ነገረው። አሁን አብሬው የምኖረው አጎቴ የአባቴ ታላቅ ወንድም ነው። በሁለቱ መሃል ጣልቃ ገብቶ አባቴን ወደ ክፍለ ሀገር ስራ ሲይዘው ሲያርቁት ነገሩ ትንሽ ፋታ አገኘ። በዚህ መሃል አጎቴ ከእናቴ ጋር ቀስ በቀስ ተቀራርበው እኔ ተረገዝኩ። እሱ ባለትዳርና የልጆች አባት ነበር። እሷም ከቤተሰቦቿ ጋር ነበር የምትኖረው። እርጉዝ መሆኗን ሲያውቁ እንዴት እንዳሳመናት አላውቅም። የሆነ ነገር ተደርጎና ተሸፋፍኖ ከአባቴ ጋር ተጋብተው እኔም የሱ ልጅ ተብዬ ተወለዱ። ትንሽ አብረው እንደኖሩ የምጠላውንና እንደ ጦር የምትፈራውን ሰው በፍቅር አበደችለት። እናቴ ለአባቴ ያላትን ፍቅር ልነግር አልችልም። እንደነገረችኝ ከሆነ እንደዛ አይነት ጥሩ ሰው መሆኑን ብታውቅ ኖሮ እንደዛ በእሷ ፍቅር ሲሰቃይ እሷም ለማይሆን ሰው ሲሳይ አትሆንም ነበር። ለምንድን ነው ግን ሴቶች የወንዶች ስቃይ የማይገባቸው? የወደዳቸውን መጥላት የሴቶች እርግማን ነው? እኔ አሁን ጨካኝና መጥፎ ሰው መስላለሁ? መቼም ቢሆን ግን ፍቅር እንደሚያሸንፍ እርግጠኛ ነኝ። ለነገሩ ፍቅር መጠበቅና መስዋዕትነት እንደሆነ አውቃለሁ። ነገሩን ወዴት እየመራው እንደሆነና ያስተሳሰቡ መወላገድ የት ጋር እንደጀመረ በከፊል ቢገባውም ነገሩ ሙሉ ለሙሉ መስማት ስለፈለገ ጥያቄውን ቀጠለ። አንተ ይህን ሁሉ ያወቅከው መቼ ነው? አባቴ ከሞተ በኋላ ነው እናቴ ነገረችኝ። በ16 ዓመቴ ነው እሱ የሞተው። አባቴና አጎቴ ብዙም አይስማሙም ነበር። እንደ መሰለኝ የአጎቴ ልጅ መሆኔን ውስጡን አባቴ ሳይጠረጥር አይቀርም። ብቻ እያደር በመካከላቸው ትልቅ ግጭት ነበር። እናቴ በአባቴ ሞት ውስጥም የአጎቴ እጅ ሳይኖርበት አይቀርም ባይ ናት። አጎቴ ለእኔ ሊያደርግ የማይሞክረው ነገር የለም። አባት ነኝ ብሎ አፉን አውጥቶ ነግሮኝ ግን አያውቅም። የምር ግን ቆይ አሁን የኔ አባት ማን ነው? የሚገርምህ እኮ ስሙን ብነግርህ ታውቀዋለህ። የታወቀ ባለስልጣን ነው። ማንም እንዲነካኝ ቀርቶ እንዲናገረኝም አይፈቅድም። እናቴ ግን በጣም ስለምጠላው እንደ ሰውም አታየውም። የኔ ነገር እየሆነባት ነው እንጂ። ይቅርታ ዶክተር፣ ኮካው ነው መሰለኝ። መታጠቢያ ቤት መጠቀም እችላለሁ ሲለው አቅጣጫውን አሳየው። የራሱን መታጠቢያ ቤት ለህመምተኛ ባያጋራ በቋፍ ያለ ስሜቱን ለመጠበቅ ሲል ፈቀደለት። ተመልሶ ሲመጣ ዘና ብሎ ነበር። ዶክተር፣ እንደዚህ የሚያምር ቢሮ አይቻላቅም። ዝም ብለህ ብትቀመጥበት እንኳን እኮ ያድንሃል። ፒያኖ ትጫወታለህ እንዴ? ትንሽ። እኔም ወደፊት እንደዚህ አይነት ቢሮ ነው እንዲኖረኝ የምፈልገው። ራሱን ከሱ ጋር ማመሳሰሉ ጥሩ ምልክት እንደሆነ በማሰብ ወደ ዋና ሀሳቡ ተመለሰ። ኦ ጥሩ ነው። እና አሁን ከእናት ጋር ነው የምትኖረው? በትምህርትስ ምን ደርሰሃል? አይ ብዙ ጊዜን አጎቴ ቤት ነው የምሆነው። በሳይኮሎጂ ማይነር አድርጌ በታሪክ 4ኛ ዓመት ላይ ደርሼ ልጨርስ አልቻልኩም። ያኔ ነበር ከሚስጥርዬ ጋርም በፍቅር የሰከርኩት። ከተወሰኑ ዓመታት በኋላ አጎቴ ህንድ ልኮኝ 1 ዓመት ተምሬ ትቼው መጣው። ሀገሩን አልወደድኩትም። ከዚያ በላይ የሀገሬ ናፍቆት ሲጠናብኝ የዛሬ ዓመት አካባቢ ተመለስኩ። በዚያን ጊዜ እሷን ልረሳት እኮ ያልሞከርኩትና ያላደረግኩት ጥረት የለም። ግን በቃ ይገባሃል መቼም እውነተኛ ፍቅር አንዴ በልብ ውስጥ ከበቀለ ምንም አይነት መከራና ችግር ሊያደርቀው አይችልም። እኔ እኮ ትንሽ ጊዜ እድል ብትሰጠኝ ምን ያህል ልትወደኝ እንደምትችል አውቃለሁ። እናቴም የምትለው ይህንኑ ነው። እሷ ናት ተስፋ አትቁረጥ፣ አባትህ ተስፋ ስላልቆረጠ ነው እኔን ያገኘው ብላ ነገሩን ተስፋ አስቆርጦኝ በፍቅር ህመም ሳቃስት የምታበረታኝ አለ አይኑን እየረጠበ። በቃ እኮ አንዳንዴማ እሷ ከሌላ ሰው ጋር ሆና ማየት የምችልም አይመስለኝም። እሷንም ራሴንም የፍቅር መስዋዕት ማድረግ ብቻ ይመስለኛል ብቸኛው መንገድ።
ደግሞ ምስኪን እናቴ ታሳዝነኛለች። ግን ዶክተር ምንም ተስፋ ያለው አይመስልህም? ምን አለ አንድ ጊዜ ሁለታችንንም አብረህ አስቀምጠ ብትመክረን? ቢያንስ ቁርጥ ያለውን ነገር ካፏ ብሰማ እኮ በቃ ለእኔም የራሴን መንገድ መሄድ እችላለሁ አለ፣ ድምፁ ጎላ ብሎ እጆቹ የተንቀጠቀጡ። ምን መሰለ ማስረሻ፣ ቅድም እንደተነጋገርነው ይሄ ክፍለ ጊዜ በምንም መንገድ ሚስጥርን ሊጨምር አይችልም። ዋናው ዓላማችን ያንተን አስተሳሰብና ስሜት በመረዳት የምትለወጥበትን መንገድ መፈለግ ነው። ያ ደግሞ በአንድ ቀን የሚሆን ነገር አይደለም። ስለዚህ እኔ እናንተ በየሳምንቱ በዚህ ሰዓት ለ1 ሰዓት እንገናኛለን። ምናልባት በሚቀጥለው ሳምንት ደግሞ ከሚስጥር ሌላ እንደዚሁ በፍቅር ስሜት ገፍተህ ስለነበርካቸው ሌሎች ሁኔታዎችና አንተም መነጋገር በምትፈልግባቸው ነጥቦች ላይ እናወራለን። አሁን ሌላ ባስ ቀጠሮ ስላለኝ የዛሬውን እዚህ ላይ እናብቃ። በሐሳቡ ተስማምቶ እስከ መውጫው ድረስ ሸኘው። አደራ ዶክተር፣ የነገርኩ ሁሉ በእኔና በአንተ መካከል ይቅር። በተለይ ለእሷ ነግረህ መሳቂያ እንዳታደርገኝ። በፍጹም አትጨነቅ፣ በሱ ጉዳይ ሐሳብ አይግባ። ጠበቅ አድርጎ ጨበጠውና ወደ ቢሮ ተመለሰ። ማስታወሻውን እየጻፈ አንዴ ሚስጥርን፣ አንዴ ማስረሻን፣ ከዛም የማስረሻን እናት በዓይነ ሕሊናው እያየ ማሰላሰሉን ቀጠለ። እያንዳንዱ በሌላ ሰው የተበላሸ ሰው ያድግና በተራው ሌላ የባሰ የማበላሸት ስራ በሌላ ሰው ላይ ይፈጽማል። በእያንዳንዱ ሰው ውስጥ ተሰውሮ ያለው የስዕብና ማንነት አካላዊ መልክ ይዞ ቢታይ ስንት ጠባሳ፣ ስንት ጨርማታ፣ ስንት ስንኩልነት በየሰው ላይ ይታይ ነበር። የማስረሻ የተወላገደ ፍቅር እና የሚስጥር ያልዳነ የልጅነት ሽንቁር መፈወሻው ቀላል እንዳልሆነ እያሰበ ቆየ። ማስረሻ የእናትና የአባቱን ታሪክ የህመሙ መንስኤና የተንሻፈፈ ስብዕናውን መነሻ አድርጎ ሳይሆን ከሚስጥር ጋር ለያዘው ፍቅር የማበረታቻ ምሳሌ አድርጎ ነው የሚያየው። በሚስጥር ላይ የሚፈጥረውን ህመምና ስቃይ የሚያይበት ዓይን የለውም። ለማስረሻ ፍቅር የፈቃድና የመፈቃገጥ ጉዳይ ሳይሆን ልብ የፈቀደውን የገባበት ገብቶ አድኖ የማንበርከክ የራሱን ሸፋፋ ህልም የማሳካት ስራ ነው። የሌላውን ሰው ፈቃድ፣ ስሜትና ፍላጎትን የሚያይ ዓይን የሌለው ነገር ፍቅር ሊባል እንዴት ይችላል? በተፈቃሪው ላይ ስቃይና ፍርሃትን፣ ስጋትና ጥላቻን የሚፈጥር ነገር ፍቅር ተብሎ መጠራቱስ ተገቢ ነውን? ፍቅር በሁለት ፈቃደኞችና ስሜቶች የመፈላለግ ውህደት ላይ የሚፈጠር ውብ ህብረ ስብዕና አይደለምን? በአንድ ጉልበተኛ ፈቃድና ራስ ወዳድነት በሚፈጠር የስሜት ማዕበል የሌላ ሰውን ሰው ፈቃድ ገርስሶ በሌላ ሰውነት ላይ ሰፍሮ የጦዘ ስሜትን የማርካት አባዜ ፍቅር ሊባል እንዴት ይችላል? ፍቅር ስለሌላው እንጂ ስለ ራስ ማሰብ አይደለም። ራስን ለሌላ ሰው ደስታ ስለመስጠት እንጂ ሌላውን ሰው በግድ የራስ ስለማድረግ ሊሆን ይችላል። ፍቅር ሲታመም ሁሉም ነገር ይታመማል። ስብዕናም፣ አስተሳሰብም፣ ስሜትም፣ የራስም የሌላውም ሰው። የታመመ ፍቅር ከሁሉ የተወሳሰበ የነፍስ ደዌ ነውና ማዳኑም የዛኑ ያህል ይከብዳል። ሌላ ሰው ይህን ሁሉ አስቦ የከፈተውን የማስረሻንና የጤና ማህደር ለጊዜው ዘጋና የሚቀጥለውን ህመምተኛ ለማስገባት ከመቀመጫው ተነሳ።